ግንቦት 8 ቀን 1981 ዓ.ም በአዲስ አበባ የተጀመረው መፈንቅለ መንግሥት ሁሉ ነገሩ ባበቃበት ወቅት የአስመራው ሴራ ግን እስከ ግንቦት 10 ቀን ድረስ ቀጥሎ ነበር። ሐሙስ ግንቦት 10 ቀን 1981 ዓ.ም አስመራ ከቀኑ 10 ሰዓት ላይ በብርጋዴር ጀነራል ታደሰ ተሰማ የሁለተኛ አብዮታዊ ሰራዊት ዘመቻ መኮንን አማካይነት ለጀነራል ደምሴ የ102ኛ አየር ወለድ ክፍለ ጦር አዛዥ ጀነራል ሰለሞን ደሳለኝ በክፍለ ጦሩ ሰራዊት በቁጥጥር ስር ውለዋል። ሌላው የአየር ወለድ ጦር ወደ እርሶ በመገስገስ ላይ ይገኛል የሚል አስደንጋጭ መረጃ ደረሳቸው። በሳምሶናይት ብርና የተወሰኑ የአሜሪካን ዶላሮችን የጀነራል ደምሴ ልዩ ረዳት ይዘዋል። ጀነራል ደምሴና ልዩ ረዳታቸው እንዲሁም ሾፌራቸው ከቃኘው ጦር ሰፈር ወደ አየር ማረፊያ በመኪና ቀኑ። ቀደም ሲል ብርጋዴር ጀነራል ንጉሴ ዘርጋው የአስመራ የሁለተኛ አየር ኃይል ምድብ አዛዥ አንድ ሄሊኮፕተር ነዳጅ ሞልተው የጀነራል ደምሴ ቡልቶን መምጣት ይጠባበቁ ነበር። ወደ ሱዳን ወይም የመን አሊያም ወደ ሳውዲ አረቢያ ለመሄድ እቅድ ያላቸው ይመስላል። ነገር ግን ጀነራል ደምሴ ያላወቁት ቀደም ብሎ የአየር ኃይሉ አዛዥ ጀነራል ንጉሴ በአየር ወለድ ጦር ተወሮ በቁጥጥር ስር መዋሉን ነበር። አንድ ወታደራዊ የማጓጓዣ ሄሊኮፕተር ነዳጅ ተሞልታ ለማንኛውም የጀነራል ደምሴ ትዕዛዝ ዝግጁ ሆና መቆሟን ብርጋዴር ጀነራል ንጉሴ ዘርጋው ለጀነራል ደምሴ መረጃ ልከው ነበር። ይህን የጀነራሎቹን ዝግጅት ጸረ መፈንቅለ መንግሥት አራማጅ የሆኑ የአየር ኃይል አባላት ለአየር ወለድ ፖለቲካና ደህንነት አባላት ይናገራሉ። ይህ መረጃ ለፕሬዝደንት መንግስቱ በረጅም ርቀት ሬዲዮ መገናኛ በኩል ሲደርሳቸው ለአየር ወለዱ ከቀኑ 9 ሰዓት ጀምሮ የውጊያ ትዕዛዝ ተሰጠ። የአስመራ አየር ማረፊያ በ102ኛ አየር ወለድ ክፍለ ጦር ተወሮ 3 ዙ 23 የተባሉ አየር መቃወሚያ ከነመኪናቸው ወደ አየር ማረፊያ ገብቶ ማንኛውም አይሮፕላን ከምድር ቢነሳ በጥይት እንዲመታ ትዕዛዝ ከማስተላለፋቸውም በላይ የአስመራ አየር ኃይል ምድብ ወይም ሁለተኛ ሬጅመንት ዋና አዛዥ ብርጋዴር ጀነራል ንጉሴ ዘርጋውና